ሰዓት እሷ ሁለቱ ልጆቿ ተቀምጠው ከሷ ለባሏ ተሰጥቶ ከቤቷ ወጣ አብራ የገዛችው ቤት እዳምት ከፍልበት ቤት ልጆቿን በ15 ቀን አንዴ ለአንድ ሰዓት ተኩል ነው ያለችኝ። ለአንድ ሰዓት ተኩል ነው የምታያቸው ማለት ነውና እኔ ግን እንደዚህ አይነት ኦሬዲ ተነካካ በጣም ሪስኪ የሆነ የችሎት ሂደት ስለሆነ በጠበቃ እንድትሄድ ነው የመከርኳት። ሰላም እንዴት ናችሁ? ደህና ናችሁልኝ ወይ? እንግዲህ ይሄው ዛሬ ተከስቻለሁ። እመጣለሁ እያልኩ እንዲሁ ፈርጥጬ ቀረው እና ዛሬ እንኳን የተከሰትኩበት ምክንያት አንድ ልጅ ጠይቃኝ ነውና ኢንተርቪው ከተለቀቀበት ጊዜ ጀምሮ ብዙ ስልኮችን በቴሌግራም ነው አክቹሊ ቁጥሬን አልሰጠውም እና ደግሞ ሜሴጆች እንደዚህ በቮይስ ሜል በጽሁፍ የብዙ እህትና ወንድሞችን ታሪክ ሰምቻለሁ። ያለቀስኩባቸው ታሪኮችም አሉ። ስለ እውነት ነው የምላችሁ እኔ ራሱ የተማርኩባቸው ታሪኮች አሉ። አንዳንዶቹ በዚህ ህይወት ውስጥ ነበርኩ በጣም ነው የሚገርመው በእግዚአብሔር ቸርነት አለፍኩት የሚሉኝም የሚያስደስቱ ታሪኮችም አሉ። ያንን ከሰሙ በኋላ ኢንተርቪውን ከሰሙ በኋላ ብለው ሶሻል ሰርቪስ እርዳታ ይጠየቃሉ። ጠበቃ ፍለጋ ሄደዋሉ። ከፓርትነራቸው ጋር ያወራሉ። ለምን በኮሜንት ላይ ምናምን አይ ስለሚወድሽ ነው እንደዚህ ያደረገው ምናምን የሚል ነገር አንብቤ ያለውና አንዳንድ ሰዎች የሱ አይደለም አክቹሊ እሱን በሙሉ ልብ እናገራለሁ ግን አንዳንድ ሰዎች ሳያውቁ ይሄንን ነገር ሊያደርጉ ይችላሉና የሚገርመው ነገር አውርተው መግባባት ላይ እንደደረሱበት የነገሩኝ ሁሉ አሉ። ያ በጣም ነው ደስ የሚለኝ። በጣም ቤተሰብም ሳይበጣበጥ ምንም ነገር ውስጥም ሳይገባ ሰው ጥፋቱን አውቆ በታረም ከወደደ በጣም ደስ ይላል። በጣም ነው ደስ የሚለው። ዛሬ ግን ቪዲዮ ለመስራት የሚያነሳሳኝ አንድ የእህቴ ታሪክ ነው እና እሷም ደግሞ የሰውን አስተያየት መስማት ፈልጋ እባክሽን እንደው ቪዲዮ ሰርተሽን ቢሆን ማንነቴን ሳትገልጪ ሐሳብ ጠይቂልኝ ብላኝ ነው። በመጀመሪያ ግን የሷም ታሪክ እንደዚሁ ስለሚያስተምር በመጀመሪያ ታሪኩን እነግራችሁና ከዛ ያው በዚህ ሁኔታ ውስጥ ሊያጋጥምም ስለሚችል ጥንቃቄ ስለሚያስፈልግ ነው። እህታችን አውሮፓ ሀገር ውስጥ ነው የምትኖረው። ሀገሩንም እንደዚሁ መናገር አልፈልግም። አውሮፓ ውስጥ ነው የምትኖረው። ብቻ ለማንኛውም ዩሮፒያን ዩኒየን ውስጥ ነው የምትኖረው። ብዙ ዓመት ነው የኖረችው። እዛው ነው የተዋወቁት። ጥሩ ስራ እየሰራች ጥሩ ኑሮ እየኖረች ያለ ተዋወቁ። የሀገሩ ዜጋ ነው ያገባችው። 2 ልጆች አላትና በአሁኑ ሰዓት እሷ ሁለቱ ልጆቿ ተቀምጠው ከሷ ለባሏ ተሰጥቶ ከቤቷ ወጣ አብራ የገዛችው ቤት እዳምት ከፍልበት ቤት ወጣ ራሱ እየከፈለችው ያለችውን ቤት ትታ ወጣ ልጆቿን በ15 ቀን አንዴ ለአንድ ሰዓት ተኩል ነው ያለችኝ። ለአንድ ሰዓት ተኩል ነው የምታያቸው ማለት ነውና በመጀመሪያ ይሄን ታሪክ ስትነግረኝ በምን አይነት መስፈርት እንዴት ምን አይነት ታሪክ ቢሆን ነው ልጅ ተነጥቆ እናት በ15 ቀን አንዴ የምታያቸው? እንደዛ የሚደረግባቸው ኬዞች አሉ። በመጀመሪያ ደረጃ ያንን ነገር ከማለቴ በፊት ግን እኔ የህግ ባለሙያም አይደለሁም። ሁሌም በሜሴጅም በምንም ብያለሁ የህግ ባለሙያም አይደለሁም፣ የህክምና ባለሙያም አይደለሁም። ከራሴ ኤክስፒሪየንስ ነው ያለፍኩበትን ነው ሼር እያደረኩ ያለሁት። ይሄንን እንድትይዙልኝ እፈልጋለሁና አንድ እናት ወይ እጽ ተጠቃሚ ካልሆነች ወይ በጣም አልኮል ካልሆነች በስተቀር ወይ ልጆቿን አቢዩዝ የምታረግ ካልሆነ ወይንም ደግሞ ሜንታሊ አንስታብል ካልሆነች በስተቀር በቃ የጤነኛ ሴት እስከሆነች ድረስ ልጆቿን የምትቀማበት ምክንያት አለ ብዬ አላስብም። እንደውም አንዳንድ ሀገሮች ወይ ሴተኛ ዳሪ ካልሆነች ብቻ እሱንም እንደንትን ያስገቡታል ማለት ነው። ኤኒዌይስ እና እንደዛ አይነት ነገር አለ ወይ ከነዚህ ውስጥ ስላት ነው አለች እና ባለቤቴ ተጣላን አለች እና ሲጣሉ አግሬሲቭ ሆኜ ለካሱ ቪዲዮ ይገርጸኛል አለች። ሪከርድ ያደርጋታል እሱ አላወቀች እና እሱን ማስረጃ ይዞ ነው የሚከሳት እሷን ማለት ነው። እሷን የከሰሳት በፖሊስ ተወስዳ ምናምን ብዙ ነገር ደርሶባታል ማለት ነው። እህት ልጆቹን ነው ወይ ልጆቹ ላይ ነው ወይ አግሬሲቭ የነበርሽው ብዬ ስላት አይደለም ከሱ ጋር ነው ልጆቼ ምንም ነገር አላልኩም ከሱ ጋር ነው በጣም አበሳጭቶኝ አለችና እቺ መላናት በጣም መላናት በጣም የሚወዷት ናትና በጣም ጥንቃቄ ያስፈልጋል እንደዚህ አይነት ነገር ላይ አብሶ ኦሬዲ የሆነ ችግር ያለበት ከሆነ ሪሌሽንሺፑ ያንዳንዷም በጥንቃቄ ነው መሆን ያለበት። እሱ ግን ያው ስላላወቀች
ተጠቀመባት እና እንደውም 3 ወር ነው ይሄ ነገር ከተፈጸመ አለችኝና እንደው ምን አለበት ከ2 ዓመት በፊት ባወራው ኖሮ ብዬ ተሰምቶኛል ራሱ ማለት ነው። እውነት ነው የምላችሁ። የልጆቿን መቶ ሲጠይቋት ያለውን ፎቶ ሼር አድርጋኝ ነበርና አስለቅሶኛል። በጣም ነው የሚያሳዝነው። ሁለቱም ሴቶች ናቸው ልጥፍ ብለውባት በቃ ሲስሟት እና በጣም ነው የምታሳዝነው። ለማንኛውም እሷ የምትለው ሌላ ነገር አለ። እሷ ናት ያለችው እንግዲህ እዚህ ይጠቀማል፣ አልኮል ይጠቀማል፣ ብዙ ሌላ ነገሮች አሉ እና በሱ ከስሸዋለሁ እና እያካሄዱ አይደለም ከሰሰችው የፖሊስ ጣቢያ ነው የሚከሰሰው፣ ወደ ፍርድ ቤት አልወሰደውም ማለችኝ። ያው እነሱ ሁሉንም ስራ የሚሰሩበት ጊዜ ሰዓት አላቸው እና በአንድ ጊዜ ያንቀሳቀሱታል ማለት አይደለም። ይህንንም ላጽናናት ሞከርኩ። ግን በሷ ባለችበት ቦታ ሆኜ ሁሉን ነገር ሁሉንም ሰው መጠራጠር አለ፣ መፍራት አለ። የሀገሩ ዜጋ ነው፣ የእሷ ከለር አለ፣ ብዙ ነገር አለ። ግን ስራ ምናምን አላት። ለማንኛውም እሷ ያለችበት አገር ደግሞ ካለ ጠበቃ መከራከር ይቻላል ማለት ነው። ጣሊያን ሀገር ኦልሞስት እንደው ሙሉ በሙሉ ባለለም 90% እዚህ አይነት ሌጋል ኬዞች ከጠበቃ ጋር ነው እንጂ ብቻ መከራከር አይቻልም። እዛ ግን ትችላለች። እኔ ግን እንደዚህ አይነት ኦሬዲ የተነካካ በጣም ሪስኪ የሆነ የችሎት ሂደት ስለሆነ በጠበቃ እንድትሄድ ነው የመከርኳት። እሷ ፖሊሶቹ የክስ ሂደቱን አላፋጠኑልኝም፣ ስለዚህ የሆነ ነገር አለ ብሎ ከመፍራት ማስረጃውን በሙሉ ለጠበቃ ክሱ ስትመሰረት የሰጧትን ወረቀት ያንዳንዱን ዶክመንት ይዞ ለራሷም ኮፒ ማስቀረት፣ ለጠበቃውም መስጠት፣ ይሄ ቪዲዮ ማስረጃ አለኝ ያለችውንም ለጠበቃውም መስጠት። ሌላው ነገር ያልኳት ነገር ምንድነው እነዚህ ማስረጃዎች ግን ይህንን በጣም ከባድ ክስ ነው እንግዲህ እንዲያደረገ የምትለው ያለችው እህታችን እና በጣም ጥንቃቄ ያስፈልጋል። ደግሞ በኋላ ደግሞ በስም ማጥፋት ደግሞ ሌላ ክስ እንዳይመሰረት የምናቀርባቸው ዶክመንቶች ምን አይነት ናቸው፣ በህግ ፊት ተቀባይነት አላቸው ወይ የሚሉትንም ነገሮች ማየት ያስፈልጋል። አልባሌ ቃል መነጋገር ይሄ ሁሉ በህግ ፊት ያስጠይቃል ማለት ነው እና ዋጋው የከፋ ነው የሚሆነው። ብዙ ደግሞ ህፃናቶች በመሀል ያሉ ይሄ ጥንቃቄ ያስፈልጋል። በዛ ላይ ደግሞ እዚህ ሶሻል ሰርቪሶች ደግሞ መሀል ከገቡ ስሜታዊ ያደርጋል። ግን እነሱ እዛ እያንዳንዱን ነገር ቼክ ሊያደርጉ ሊመረምሩ ሊያጤኑ ነው እና ልጆቹን ለማግኘት እዛ ቦታ ሲኬድ እነሱ ያሉበት ኤኒዌር ቢሆን የግል ንጽህና መጠበቅ መዘነጥ ምናምን አያስፈልግም። ግን በጣም የግል ንጽህናን መጠበቅ በጣም በተረጋጋ ሁኔታ ስሜትንም ተቆጣጥሮ ልጆችን አጫውቶ ስቆ መለያየት እንጂ ስሜታዊነት የሚያዘነብልም ከሆነ አይ እንደዚህ ስቴብል አይደለችም ወይንም አይደለም እና ለነሱ አምኖ ልጆችን ለሷ ወይንም ለሱ ልጆችን አምኖ መተው ሪስኪ ነው ብለው ሊሉ ይችላሉ። እያንዳንዱን ነገር ነው ሬጂስተር የሚያደርጉት እንደው አካሄድን ሳይቀር በቃ እና ይሄንን ጥንቃቄ ማድረግ። በተረፈ ደግሞ ምንድነው በዚህ ሁኔታ ውስጥ ማለፍ ራሱ በጣም ከባድ ነው፣ በጣም ነው የሚከብደውና የሕክምና ባለሙያዎችን እንዲያቀርቡ አንቲ ቫዮለንስ ሴንተር ምናምኖች አሉ። ከነሱ ጋር ንግግር ማድረግ በጣም ነው የሚረዱት። ጠበቃ ጋር ያገናኛሉ፣ የሕክምና እርዳታ ያደርጋሉ። ታመን ሳይሆን ግዴታ እነዚህ ነገሮች የሚያመጡብን ተጽዕኖ ስላሉ እሱን እንደው ስሜቱንም ለቅሶንም ምኑንም ባለሙያ ጋር ሄዶ ማልቀስ ማለት ነው። ያው ጸሎት እንዳለ ሆኖ እንደተጠበቀ ሆኖ ማለት ነው። ሰው በሚጽናናበት ነው የሚጽናናው። እዚህ ሀገር ግን በጣም ሕክምናን ይመክራሉና እህቴ የምልሽ ይሄንን ነው። ሌሎችም ሰዎች ባለሙያ የህግ ባለሙያ ከሆናችሁ ብቻ እባካችሁን የምታውቁት ነገር ካለ አሳውቋት። ሌሎቻችን በጨዋነት አስተያየት እንስጥ። ማናውቀው ከሆነ ደግሞ ግራ እንዳናጋባት እንደው